25 ዓመታት የተሳሳቱ ነገሮችን በማሳደድ አባክኛለሁ እና አንተም ካልተጠነቀቅ ተመሳሳይ ስህተት ትሰራለህ። ስኬት ደስታ እንደሚያመጣልኝ አስቤ ነበር። በቂ ገንዘብ ሳገኝ፣ ፍጹም የሆነ ህይወት ስገነባ፣ ሰዎች እንዲያደንቁኝ የፈለግኩት ማረጋገጫ ሳገኝ፣ በመጨረሻ እርካታ እንደሚሰማኝ አስቤ ነበር። ግን ተሳስቻለሁ። ምክንያቱም ምንም ያህል ስኬት ቢኖር ባዶ የሆነ ህይወትን ማስተካከል አይችልም። እና ይህንኑ አሁን ካልተረዳህ አንድ ቀን ከእንቅልፍ ትነቃለህ። ያለፉት 5፣ 10 ወይም 20 ዓመታት የት እንደሄዱ ትጠይቃለህ። እና ከዚህ ሁሉ ጥረት በኋላም ለምን አሁን እዛው እንዳለ ትገረማለህ። ታዲያ በእውነት አስፈላጊው ምንድን ነው ብለህ ከጠየቅ፣ ያለህ ንብረት አይደለም፣ በኢንተርኔት ላይ የምትፈጥረው ምስል አይደለም፣ የምትኖርበት ቦታ ወይም ምንም ያህል ሰዎች እንደሚያደንቁ አይደለም። በቀጥታ የምታደርገው ነገር ነው። አብዛኛውን ቀንህን እንዴት እንደምታሳልፍ ነው። ብዙ ሰዎች ደስታ መዳረሻ እንደሆነ ያስባሉ። አንድ ቀን መጨረሻ ይደርሳሉ እና በድንገት ሙሉ እንደሚሆን ያስባሉ። ግን ደስታ እንደዚህ አይሰራም። ደስታ ልማድ ነው፣ አኗኗር መንገድ ነው። በተደጋጋሚ ከምታደርገው ነገር የሚመጣ ውጤት ነው። ቀኖቹ ትኩረት በሚያሳጡ ነገሮች፣ ያለ ዓላማ ሶሻል ሚዲያ በመመልከት፣ ስራን በማዘግየትና በእውነቱ አስፈላጊ የሆነን ስራን በመሸሽ ከተሞሉ የወደፊት ህይወትህ በጸጸት ይሞላል። ምክንያቱም የባከነ እያንዳንዱ ቀን በጸጥታ የባከነ ዓመት ይሆናል። ግን ቀኖቹ በእድገት፣ በዲሲፕሊን፣ በመማርና ከባድ ነገሮችን በማድረግ ከተሞሉ ቀስ በቀስ ጠንካራ ሰው ትሆናለህ። የበለጠ በራስ የምትተማመን ሰው ትሆናለህ። ትርጉም ያለው ህይወት ለመገንባት የሚችል ሰው ትሆናለህ። ምክንያቱም ጥሩ ህይወት በአጋጣሚ አይፈጠርም፣ ትገነባዋለህ። አንድ ውሳኔ በአንድ ጊዜ፣ አንድ ልማድ በአንድ ጊዜ፣ አንድ ቀን በአንድ ጊዜ። እና ሰዎች ከሚሰሩ ትልቅ ስህተት አንዱ መጠበቅ ነው። ሞቲቬሽን እስኪመጣ መጠበቅ፣ ፍጹም እድል እስኪመጣ መጠበቅ፣ ዝግጁነት እስኪሰማቸው መጠበቅ። ግን እውነቱ ፈጽሞ ሙሉ በሙሉ ዝግጁ አትሆንም። እና ይበልጥ በጠበቅ ቁጥር ህይወት ካጠገብህ ያልፋል። ደህንነቱን መምረጥ አሁን ምቾት ሊሰጥ ይችላል፣ ግን ለዓመታት በአንድ ቦታ ተጣብቆ መቆየት በህይወት ውስጥ ካሉ ትልልቅ አደጋዎች አንዱ ነው። ብዙ ሰዎች ጊዜያቸውን እያለቀ መሆኑን የሚረዱት ጊዜው ካለፈ በኋላ። ስለዚህ ራስን በቅንነት ጠይቅ። ምን ያህል ተጨማሪ ወራት ወይም ዓመታት ተመሳሳይ ህይወት እየኖርክ፣ በተመሳሳይ ምክንያቶች እየሰጠህ፣ ተመሳሳይ ልማዶች እየደገምክ ለማባከን ፈቃደኛ ነህ? ምክንያቱም አንተ እስካልተቀየርክ ድረስ ማንም አይቀየርም። ማንም ሊያድንህ አይመጣም። ምንም አስተማማኝ ጊዜ አይመጣም። የወደፊት ህይወትህ ዛሬ በምትወስነው ውሳኔ ይወሰናል። መጠርጠርህን መቀጠል ትችላለህ። ግቦችን ማዘግየት ትችላለህ። ህይወት በራሱ እንዲሻሻል ተስፋ ማድረግ ትችላለህ። ወይም አሁኑኑ የህይወትህን ቁጥጥር ለመውሰድ መወሰን ትችላለህ። ችሎታህን ማባከን ማቆም ትችላለህ። ያለ ዓላማ መኖር ማቆም ትችላለህ። ምክንያቱም የህይወትህን ቁጥጥር ካልወሰድ ሌላ ሰው ይቆጣጠረዋል። እና 5 ዓመት በኋላ እርምጃ ወስዶ ሁሉን የቀየረ ሰው ትሆናለህ። ወይም ሁልጊዜ ሲጠብቅ የነበረውን ሰው ትሆናለህ። ምርጫው ያንተ ነው። ልማዶችህ፣ የወደፊት ህይወትህ አሁኑኑ ጀምር። ቻናሉን ሰብስክራይብ ማድረግ አይርሱ።